የብርሃን እናት ምዕራፍ 2 የምህረት አዋጅ ፍርድ ወይንስ ፍቅር? እግዚአብሔር ከፍጥረታቱ ሁሉ አክብሮ የፈጠረው የሰውን ልጅ የሰይጣንን ምክር አምኖ ተቀብሎ ትእዛዙን መጣሱ ለሰው ባህሪ መጎሳቆልና ከጸጋዎቹ መራቆት እንዲሁም ለሞት ምክንያት የሆነ ውድቀት ነበር። ስለ እስራኤል ቤት ለወይኔ ያላደረገውለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጤ ፍሬ ያፈራ ብሎ እንደተናገረ እግዚአብሔር ለአዳምና ለሔዋን ያላደረገው ከዚህም ሌላ ሊያደርግ የሚገባው ምንም ነገር አልነበረም። ትንቢተ ኢሳይያስ ምዕራፍ 5 ከቁጥር 14። የሰው ልጅ ግን ፈጣሪው እርሱ ባከበረው ልክ እርሱ ፈጣሪውን ሊያዋርድ ሞክሯልና መከራውም ቀድሞ በነበረው ደስታ ልክ ሆነ። እግዚአብሔር ለሰው ልጅ የነሳው ምንም ነገር አልነበረም። በክብር ካለመኖር ወደ መኖር ጠርቶ ምድርን አስጊጦ የተቀበለው የእግዚአብሔር እንግዳ አዳም እንግድነቱን ሳያጣጥም የጠራውን ጌታ ለመተካት አማረው። ሸክላ ሰሪውን ታገለ። ስዕል ሰዓሊውን ለመሆን ከተቀደደው ሌላ ስዕል ከዲያብሎስ ጋር ተማከረ። በሁሉ ገዢ የሆነ እግዚአብሔር ሰውን በሁሉም ላይ ገዢ አድርጎ በመሾሙ ከመለኮታዊ ባህሪ ተካፋይ አድርጎ ቢፈጥረውም ሰው ግን ገዥነቴን ላካፍልህ ያለውን ጌታ የለም የምፈልገው መካፈል ሳይሆን መቀማት ነው አለ። የተመኘውም የእግዚአብሔርን አምላክነት ቦታ ለመውሰድ ነበረ። ጎልማሳ በሚስቱ ንጉሥ በመንግሥቱ ፈጣሪ በመለኮቱ ሲመጡበት አይወድም እንደሚባለው በእባብ አማካሪነት የተታለለው አዳም ሁሉን የሰጠውን አምላክ በሥራው እኔ የምፈልገው እንዳንተ ፈጣሪ መሆን ነው ብሎ አሳዘነ። ግሩምና ድንቅ አድርገህ ስለፈጠረኸኝ አመሰግንሃለሁ ብሎ ስለተፈጠረበት አፈጣጠርና ከፍጥረታት ሁሉ በላይ አድርጎ መሾሙ አመስግኖ ሳይጨርስ የእግዚአብሔርን ዙፋን ተመኘ። ዮሴፍ የጲጥፋራን ሚስት ለኃጢአት ስትጋብዘው እነሆ ጌታ በቤቱ ያለውን ሁሉ ለእኔ አስረክቦኛል፣ ለዚህ ቤት ከእኔ የሚበልጥ ሰው የለም፣ ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም፣ እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እሠራለሁ ብሎ አሳፍሯት ነበር። የሰው ልጅ ግን እባብ ለኃጢአት ሲገፋፋው እነሆ ጌታ በገነት ያለውን ሁሉ ለእኔ ያስረክቦኛል፣ በገነት ከእኔ የሚበልጥ ፍጡር የለም፣ የባሕሪው ስለሆነ እንጂ ከአምላክነቱ በቀር ያልሰጠኝ ነገር የለም፣ እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሠራለሁ ማለት አልቻለም። የሰው ልጅ ከተፈጠረ የገጠመውን የመጀመሪያ የእምነት ፈተና ወደቀ። ኦሪት ዘፍጥረት ምዕራፍ 39 ከቁጥር 8። ልዑል እግዚአብሔር ትእዛዙን የጣሱት አዳምና ሔዋን ላይ ብዙ ነገር ሊያደርግ ይችል ነበር። ቀላሉ ነገር እነዚህን ሁለት ሰዎች ጭራሽ ከመኖር ወደ አለመኖር እንዲያጠፋ አድርጎ የሰውን ልጅ ድጋሚ መፍጠር ይችላል። ይህንን ቢያደርግ ኖሮ ነገሩ በሁለት ሰዎች ተጀምሮ በሁለት ሰዎች ባበቃ ነበር። ይህን ቢያደርግ ኖሮም ማንም የሚጠይቀው ይህን አጠፋ ይህንን አለማህ ሊለው የሚችል ማንም የለም። እግዚአብሔር ግን ፍትሃዊ ነውና ይህንን አላደረገም። ቅዱስ አትናቴዎስ እንዳለ በእርሱ የተፈጠረውን ፍጥረት
በዲያብሎስ የማታለል ወጥመድ ምክንያት ወደ አለመኖር ያጠፋው ዘንድ ለእግዚአብሔር መልካምነት የሚገባ ነገር አይደለም። ይህን ከማድረግስ ቀድሞውኑ አለመፍጠር ይሻለው ነበር። ምክንያቱም ተፈጥሮ ከመጥፋት ይልቅ አለመፍጠር የተሻለ ነገር ነው። በዚያ ላይ የገዛ ሥራውን በዓይኑ ፊት ሲጠፋ መመልከቱ መልካምነቱን ብቻ ሳይሆን ሁሉን ቻይነቱን ጥያቄ ውስጥ የሚከት ይሆናል። አስቀድሞም የፈጠረው እርሱ አልነበረምን ያሰኛል። በዚህ ላይ አባ ጊዮርጊስ ዘጋስጫ ሰዓሊ የሳለውን ስዕሉን ያጠፋልን? የቀደመ መጠበብህን አስብ እንጂ ያጠፍኦኑ ለሰዓሎ ሰዓሊ ኪነትከ ዘተካተሃሊ እንዳለ እግዚአብሔር በከበረች ምክረ ሥላሴ እንፍጠር ብሎ የሠራውን የሰው ልጅ ግሩምና ድንቅ አድርጎ ፈጥሮታልና በድንቅ ፍጥረቱ ጨክኖ ሊያጠፋው አልወደደም። ቅዱስ አትናቴዎስ መለኮታዊ አጣብቅኝ ብሎ የገለጸው ፍቅር ወይንስ ፍርድ የተሰኘ የእግዚአብሔር መንታ መንገድ የመጣው እንግዲህ እዚህ ላይ ነው። በእግዚአብሔር ፊት የሚታዩት ሁሉ ምርጫዎች ነበሩ። አንደኛው ፍርዱን በይቅርታ ሽሮ ማንሳትና ሰውን ወደ ነበረበት ክብሩ መመለስ ነው። ሁለተኛው ደግሞ አስቀድሞ የተናገረው ፍርዱን ማጽናትና አዳምን ለተፈረደበት ዘላለማዊ ፍርድ አሳልፎ መስጠት። ሁለት ሞት እንዲሞት በሥጋም በነፍስም በምድርም በሲኦልም የተቀጣ ሆኖ እንዲቀር መተው ነው። እግዚአብሔር የሰው ልጅን ውድቀት የማይሻ አምላክ የመሆኑን ያህል የእውነትና የፍትሕ አምላክም ነው። አስቀድሞ የዛፉን ፍሬ በበላህ ቀን ሞትን ትሞታለህ ብሎ በሥጋ ሞት ላይ የነፍስ ሞት እርሱም ወደ መቃብር በመውረድ ላይ ሲኦል መውረድ በሰው ልጅ ላይ እንደሚመጣ ተናገረ። የሰው ልጅ የተነገረውን ቸል ብሎ የዲያብሎስን ሞት አትሞቱም የሚል ምክር ሰምቶ ከክብሩ ተዋረደ። የሰይጣንን ምክር ሰምቷልና የአጋንንት መጫወቻ ሆነ። ከማሪው አባት እቅፍ ወጥቶ በጨካኙ ገዢ ስር የወደቀውን አዳምን ማየት ለእግዚአብሔር የምሕረት ዓይን ደስ የሚያሰኝ አልነበረ። እግዚአብሔር በሰው ልጅ ላይ ፍርዱን እንዳያጸና ይህ እንዳያደርግ እግዚአብሔር ለፍጥረቱ ያለው ጥልቅ ፍቅርና ምሕረት አላሰናበተው። ምን ቢበድለኝ ፍጠረኝ ሳይለኝ ፈጥሬዋለሁና ልምረው ይገባኛል የሚል በፍትሐዊነት ላይ የተጨመረ መሐሪነት በእርሱ ዘንድ ነበረ። በዚያ ላይ አዳም ከመጀመሪያው በደለኛ ከዲያብሎስ በተለየ ፍጹም የንስሐ ሐዘን አዝኖ ነበር። ስለዚህ የእግዚአብሔር መሐሪነት ከአዳም ማረኝ ማለት ጋር አንድ ሆኖ ሳለ በፈረደው ፍርድ መጸጸትና ይሙት በቃ ማለት እግዚአብሔር አልወደደም። በሌላ በኩል አምላክ የሰውን ልጅ እንዲሁ ይቅር ቢለውና የአዳምን ሐዘንና ጸጸት ተቀብሎ ቅጣቱን ቢተውለት ይችል ነበር። ይህን ቢያደርግ ግን አስቀድሞ የተናገረውን ትሞታላችሁ የሚል ቃል ሐሰት የሚያደርግ ሲሆን ዲያብሎስንም እኔን ምን አልሁ ትሞታላችሁ ያለው እውነት አይደለም ብዬ አልነበር የሚያሰኝ ነው። ቅዱስ አትናቴዎስ እንዳለ የእውነት አባት ለሆነው እግዚአብሔር ትሞታላችሁ ብሎ የተናገረውን ቃል ይተውና ወደ ኋላ ይመለስ ዘንድ የማይታሰብ ነገር ነው። ራሱን ሊዋሽ አይችልምና እግዚአብሔር ምን ያድርግ? ንስሐ ቢገቡና ቢቀበላቸው ይሻል ነበርን? የእነሱ ንስሐ ግን አምላካዊውን እውነተኛነቱን ሊጠብቅለት አይችልም። እንደ ተናገረው ሞት በሰው ልጅ ላይ ገዢ ካልሆነ እግዚአብሔር የተናገረው እውነት አይደለም ማለት ይሆናል። ንስሐ የሰው ልጆች ከሰሩት ክፉ ነገር ሊያነቃቸው ኀጢአትንም ከመስራት ሊያቆማቸው ይችላል እንጂ ተፈጥሯቸውን ሊለውጠው አይችልም። ሐሰት እንዳይናገር እግዚአብሔር ሰው አይደለም። ኦሪት ዘኍልቍ ምዕራፍ 23 ከቁጥር 19 ላይ
የተናገረውን መሻርና አዳምን ወደ ነበረበት ተፈጥሮ መመለስ እግዚአብሔርን ሐሰተኛ የሚያሰኝ ብቻ አይደለም። የሰው ልጅ ከዚህ በኋላ እግዚአብሔር የሚነግረውን ነገር እውነት ነው ብሎ ማመን መፍራት ያቆማል። እግዚአብሔር አንዳች ቢከለክለው እንኳን እንደ ተራ ማስፈራሪያ እንጂ እንደ እውነት አይቆጥረውም ነበር። የጉባኤ ኒቅያ አፈ ጉባኤው እንዳለ እግዚአብሔር የፈረደውን ፍርድ እንዲወገድ ቢያደርግ ኖሮ ለእርሱ የሚቻለው ነገር ሲሆን ኃይሉንም የሚገልጥ ነገር ይሆን ነበር። ሆኖም ይህ ቢሆን ኖሮ የሰው ልጅ ከእርሱ ውጭ የሆነ እንጂ ከሰውነቱ ጋር ያልተዋሃደ ጸጋን ተቀብሎ አዳምን ከውድቀት በፊት ወደ ነበረበት ስፍራ ብቻ ይመልሳል። በውጤቱም የሰው ልጅ ድጋሚ የመውደቅ አደጋ ሊገጥመው የሚችል ሲሆን ሁለተኛ ጊዜው እንደመሆኑም ከበፊቱ በባሰ መጠን አወዳደቁ የከፋ ይሆናል። ምናልባት እግዚአብሔር የተናገረውን በምሕረቱ ሲሽር እንደ ነነዌ ሰዎች ባሉ በሌሎች ታሪኮች ላይ ያነበበ ሰው ግራ ሊገባው ይችላል። ሆኖም የአዳምና የሔዋን በደል እንደ ሌሎች ሰዎች ያለ ሳይሆን እግዚአብሔርን ለመሆን የተደረገ አመጽ ነው። ስለዚህ እግዚአብሔር ለሰው ልጅ የተናገረውን ቅጣት ሊሽር አልወደደም። ስለዚህም ምን ቢሆን ይሻላል ለሚለው ጥያቄ እግዚአብሔር ፍርድን በማንሳትና ፍርድን በማጽናት ሁለት ጨርሶ የማይሆኑ ምርጫዎች መካከል ግን ሌላ መንገድ መረጠ። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው፣ በደለኛውንም ንጹሕ ነህ አይልም። እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው እንደሚል እርሱ በደለኛውን አዳም ንጹሕ ነህ በማለትና የተናገረውን ቃል በማጠፍ መንገዶች ውስጥ ሳይሄድ የሰው ልጅን ስለ መውደዱ ሌላ የራሱ የሆነ እጅግ ጠባብ መንገድ መረጠ። ትንቢተ ናሆም ምዕራፍ 1 ከቁጥር 3። ይህ መንገድ እግዚአብሔር በሰው ላይ የፈረደውን ፍርድ በራሱ ላይ ማድረግና ፍርዱን መቀበል ነበረ። በሰው ልጅ ላይ የተፈረደውን ፍርድ በራሱ ለማድረግና ሞትንና ሲኦል መውረድን ለመቀበል ደግሞ እግዚአብሔር ሰው መሆን ነበረበት። ስለዚህ የሰውን ልጅ ዳግም የእግዚአብሔር ልጅ ለማድረግ የእግዚአብሔር ልጅ የሰው ልጅ ሆነ። ለሰው ልጅ የሚገባውን ቅጣት እግዚአብሔር ተቀበለ። የፈጣሪውን ትእዛዝ ተላልፎ ራሱን ገዳይ ሆኗልና በመከራ ተሰቅሎ መሞትስ ለአዳም በተገባው ነበረ። እስመ ሞትስ እምደልዎ ለአዳም ስቁለ ዘበሐሳረ በእንተ ዘተሃደወ ትእዛዝ ፈጣሪሁ ወኮነ ቀታሌ ርእሱ። ይሁንና እግዚአብሔር ለአዳም የሚገባውን ሞት በራሱ ላይ አመጣው። በልዕልናው ፈንታ ተዋረደ፣ በኃያልነቱም ፈንታ ሞተ። ከሴቶች መካከል ባለመታዘዝ የቆሰለውና የተሰበረው የሰው ልጅ ድል ነሽነትን ለመጎናጸፍ ራሱን ዳግም ለማደስ የማይችለው ነገር ነበር። በኃጢአት ኃይል ስር በመሆኑ ራሱን ማዳን አይችልምና ይህን ሁሉ ነገር የእግዚአብሔር ልጅ ሊያደርግለት ወደደ። ለሰው ልጅ መነሳት እንደ መውደቁ ቀላል አልሆነለትም። ክብሩን መመለስም ክብሩን እንደ መጣል አልቀለለም። የሰው ልጆች ራሳቸውን ለኃጢአት ባሪያ አድርገው መሸጥ ቢችሉም ድጋሚ ራሳቸውን ከኃጢአት ነፃ ማድረግ ግን አልተቻላቸውም። በእግዚአብሔር ፊት ጻድቃን ሆነው የኖሩ ነቢያትና ቅዱሳን ሁሉ ምንም ቢቀደሱ ሰው ናቸውና በዕዳ ተይዘው ነበር።
የአዳም በደል ያመጣውን ፍርድ ለማስወገድ የእነርሱን ጽድቅና የሰማዕትነት ደምም አልቻለም ነበር። የአዳምና ሔዋን የኀጢአታቸው ሚዛን ከነቢያት የጽድቃቸው ሚዛን ከልዑል ቅዱሳን ከደማቸው ሚዛን የበለጠ ነው። የአዳምና ሔዋን ከገነት መውጣት ምክንያት አምላክ ለመሆን መሻት ነው። እግዚአብሔር በአምላካዊ ደም ካልሆነ በቀር አምላክ ለመሆን የመሻትን ዕዳ እንደማይከፍል አወቀ። ስለዚህ የሔዋን አባት በሔዋን ሴት ልጅ አደረ፣ የአዳም አባቱ ዳግማዊ ለመሆን ተጋ ይላል አባ ጊዮርጊስ ዘጋስጫ። እግዚአብሔር የሰውን ልጅ ፍርድ በቃሉ ብቻ ተናግሮ ማስወገድ እየቻለ ሰው መሆንን ለምን አስፈለገው? ቅዱስ ቄርሎስ እንዲህ ይላል፣ የእግዚአብሔር ቃል ሰውን ለማዳን ሥጋን መልበስ አያስፈልገውም ነበር። በቃሉ ትእዛዝ ብቻ መዳናችንን ሊፈጽመው ይችል ነበር። ሆኖም ከሰው ልጆች ጋር አንድነት ይመሰርት ዘንድ ከእኛ ጋር ሥጋን መልበስን ለመጋራት ወደደ። እግዚአብሔር ሰውን ሊያድን በወደደ ጊዜ እንፍጠር ብሎ በቃሉ ተናግሮ በግብር የፈጠረውን ሰው ለማዳን ቃሉን ሥጋ ይሆን ዘንድ ወደደ። በአበው ብሂል የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። እግዚአብሔር አስቀድሞ የተናገረው ቃል እውነትነት ከሚጠፋ አንድያ ልጁ የሆነውን ቃልን ወደ ምድር ሊልከው ወደደ። የሰው ልጅ ከመከራና የእግዚአብሔር ቃል ሐሰተኛ ከመባል ያድን ዘንድ የእግዚአብሔር ቃል ሰው ሆነ። ቅዱስ አትናቴዎስ እንዳለ ከመጀመሪያው ሁሉን ካለመኖር ካመጣው ከእግዚአብሔር ቃል በቀር የእግዚአብሔርን ቃል ማን ሊያድነው ይችላል? የጎሰቆለውን የሰውን ባህሪ ወደ ነበረበት መመለስና የአብን ቃል እንዳይታጠፍ ማድረግ የአብ ቃል ብቻ ሥራ ነው። መላእክት ፍጥረትሽን ያደንቃሉ። ስለዚህ በቃሉ እንፍጠር ብሎ ተናግሮ በክብር የፈጠረውን የሰውን ልጅ ወደ ቀደመ ክብሩ ለመመለስ ያ ቃል ሥጋ ሆነ ይባል ዘንድ ግድ ሆነ። ሰውን ለሁለተኛ ጊዜ ሲፈጥረው ግን እንደ መጀመሪያው ሰውን በመልካችን እንደ ምሳሌያችን እንፍጠር በሚል አምላካዊ ምክር ሳይሆን እግዚአብሔር ቃል ራሱ ሰው በመሆን ነበር። ሰው በአምላክነት ዙፋን ለመውጣት በመፈለግ የሠራውን ስህተት እግዚአብሔር ወደ ሰውነት በመውረድ አረመው። ሌላው አስደናቂው ነገር እግዚአብሔር ሰውን ለማዳን የመረጠው መንገድ ዲያብሎስ ሰውን ለማሳሳት የሄደበትን መንገድ የሚያፈራርስና የሰውን የውድቀት ታሪክ ዳግመኛ በድል ታሪክ የሚለውጥ መሆኑ። ወንጌላዊው የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ እንዳለ አምላክ ሰውን ያዳነበት መንገድ ዲያብሎስን እጅግ የሚያስቆጭና እርሱ ሰውን እንዳታለለ በተራው ሰው በሆነ ጌታ የተታለለበት ነበር። አንደኛ ዮሐንስ ምዕራፍ 3 ከቁጥር 9። እግዚአብሔር ዲያብሎስን ያሸነፈው በአምላክነት ኃይሉ ተጠቅሞ አልነበረም። በአሸናፊዋ ኃይሉ አላሸነፈውም። በሁሉን ቻይነቱም ድል አልነሳው። በትሕትናው በፍርዱ እውነተኝነት እንጂ ከታላቅነቱ በአንዳች ነገር አልረታውም። በአሸናፊው ኃይል ሰይጣንን ድል ነስቶት ቢሆን ድንቅ ነገር ባልሆነ ነበር። ሰይጣን ወደ ሰው ልጅ የመጣው በእባብ ውስጥ እንደነበረ እናስታውሳለን። በዚህ መንገድ ከገነት የወጣውን የሰውን ልጅ እግዚአብሔር በዚያው መንገድ መልሰው። ሰይጣን በተንኰል በእባብ ሥጋ ውስጥ እንደተሰወረ ከማሰሪያ መዳናችንም እንዲሁ የእግዚአብሔር
ቃል በእኛ ሥጋ ውስጥ በመሰወር ሆነ እንዲል ሰይጣን በእባብ ውስጥ ሆኖ የሰውን ልጅ ግራ ያጋባውን ያህል እግዚአብሔር ቃል ሰው ሆኖ በተገለጠ ጊዜ ከጽንሰቱ እስከ ስቅለቱ ዲያብሎስን በግራ ማጋባት ማዕበል ውስጥ እንዲላጋ አድርጎታል። አወቀው ሲል ሲሰወርበት፣ አየው ሲል ሲጋረድበት ቆይቶ ነበር። ሊቃውንቱ እንደ ጻፉት ጌታ ጽንሱን ለዮሴፍ በመታጨቷ ውስጥ ሰወረበት። መላእክት ዛሬ ተወለደ ሲሉ ግን አወቀ። ይህን አወቅሁ ብሎ ወደ ሕፃኑ ሲያይ ግን እናቱ በወለደችውና በጨርቅ በጠቀለለችው በእንስሳት በረት ባኖረችው ጊዜ ዳግመኛ ተሰወረበት እንዲል ጌታችን ሕፃን ሳለ ሰይጣን በሄሮድስ አድሮ ግብጽ ድረስ ባሳደደው ጊዜ መሸሹን ሲያይ አምላክነቱን ተሰወረበት። እያሳደደ ያለው ሲኦል ድረስ የሚያሳድደውን ጌታ እንደነበረ አላወቀም። ቅዱስ ኤፍሬም እንዳለ ሰይጣን ሳያውቅ አዳኙን አሳደደው። ጌታችን በተጠመቀ ጊዜ የምወደው ልጄ ይህ ነው ሲባል አወቀው። ሲራብ ሲያየው ግን ተሰወረበት። ዲያብሎስ ይህን አምላክ ቢሆን ኖሮ ይህን አያደርግም እንዲልና በእርሱ እንዲጠራጠር ጌታችን ራሱን በመብል በመጠጥ በረሃብና በጥም በጾምና በጸሎት በለቅሶ በእንቅልፍና ድካም ውስጥ ሰወረ። ይህን ማድረግ ሊሰቀል እስካለበት ሌሊት ድረስ አልተወም። የዲያብሎስ ሥራ የፈረሰው ከሁሉም ነገር በላይ አምላክ ሰው በመሆኑ ምክንያት ሰው አምላክ በመሆኑ ነው። እርሱ ለተንኰል ብሎ ብትበሉ እንደ እግዚአብሔር ትሆናላችሁ ያለውን ቃል እግዚአብሔር የወደቀውን የሰውን ልጅ ለማንሳት በወደደ ጊዜ ፈጸመው። የሰው ሥጋ ከመለኮት ጋር ተዋሃደ። የመለኮት የሆነውም ሁሉ የሥጋ ሆነ። እግዚአብሔር አዳም በወደቀ ጊዜ አዳም ከእኛ እንዳንዱ ሆነ ብሎ የተናገረው ትንቢት ተፈጸመ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22። ሰይጣን ሰውን ለማዋረድ ያቀረበው ምክር እግዚአብሔር መጨረሻ ላይ ሰውን ለማክበር ምክንያት አደረገው። ሰውን ከፈጣሪ ለማጣላት ያነሳውን ሐሳብ ሰውን ፈጣሪ ያደረገው። ይብላኝ ለዲያብሎስ እንጂ የእኛ ሥጋስ አምላክነትንም አገኘ። ቅዱስ ኤፍሬም እንዳለው አዳምን የጣለው የቀደመው እባብ ዳግመኛ እስከ ምን ከፍታ ድረስ ፈጣሪ አዳምን እንዳከበረው በዓይኖቹ ተመለከተ። እግዚአብሔር ፈርዶ ከመቅረትና ፍርድን ከመሻር የፍቅርና የፍርድ አማራጮች ሦስተኛውን መረጠ አለን እንጂ የወሰነው ውሳኔ ግን ፍርዱን ከመሻር የበለጠ ፍቅርን ነው። ተከሳሹን ለማዳን ፍርዱን በራሱ ላይ የሚፈርድ ዳኛ እንዴት ያለ ነው! ወንጀለኛውን ነፃ ለማውጣት ራሱ የሚታሰር ዳኛ፣ ጥፋተኛውን ለማዳን የሚገረፍ ዳኛ እንዴት ያለ ነው! ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ፍቅር ኃያል ወልድን ከዙፋኑ ድረስ ሳበው፣ እስከ ሞትም አወረደው። የዮሐንስ ወንጌል ምዕራፍ 15 ከቁጥር 13። የእግዚአብሔርን ቃል ወደ ምድር ይወርድ ዘንድ ከድንግል ማርያም ሰው ይሆን ዘንድ በጨርቅ ይጠቀለል ዘንድ በበረት ውስጥ ይጣል ዘንድ ከሴት ልጅ ጡት ወተትን ይጠጣ ዘንድ ምን አተጋው? ለእኛ ለጠፋነው አይደለምን? ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።